ጤና ይስጥልኝ ሰላም ክቡራትና ክቡራን ተመልካቾቻችን፣ ዛሬ እንግዲህ የሚገርም ምስል ይዘንላችሁ ወደ እናንተ ቀርበናል። ይህ ከብዙ ሺዎች ዓመታት በፊት በመጽሐፍ ቅዱስ ታሪክ የምናውቀው የጎልያድ እና የዳዊት ታሪክ ነው የሚያሳየን እና እዚህ ጋር ሰውየው ያን የሚመስል ጎራዴ ይዞ ነው የምንመለከተው እና እውነት እሱ ነው ወይስ አይደለም ብላችሁ እየተወዛገባችሁ ከሆነ እንግዲህ በእርግጥ ስዕሉና ሰውየው የያዘው በጣም ይመሳሰላል። ሌሎቻችሁ እንግዲህ የምታውቁት በትክክለኛው ሰይፍ አሁን ላይ ላይገኝ ይችላል ወይም ደግሞ ላይኖር ይችላል ብላችሁ ካሰባችሁ ኮሜንት ላይ ሀሳባችሁን አስታውቁን። እኔ ግን ትክክለኛው ሰይፍ ይህ መስሎኛል። ያገኘሁት ምስሉን ከሶሻል ሚዲያ ላይ ነው። ታሪኩን እንግዲህ በትንሹን ለማሳየት ያክል ይህ የምትመለከቱት ህፃን ልጅ ወይም ብላቴና የነበረው ቅዱስ ዳዊት ነው። ጭንቅላቱን ተሸክሞ የምትመለከቱት ወድቆ የምናየው ግዙፉ ሰው ደግሞ ጎልያድ ነው። እና ታሪኩ ምንድነው? በወንጭፍ ድንጋይ ግንባሩ መቶት ጎልያድን ዳዊት ይዘርረዋል። ከዛም በኋላ አንገቱን ቆርጦ በራሱ ሰይፍ እና ውጊያውን በድል ያጠናቀቃል ማለት ነው። ታሪኩ ባጭሩ ይሄን ይመስላል። እና ሰላም ሁኑልኝ። በሌላ ምስል በሌላ ቪዲዮ እስክንገናኝ የሳምንቱ አስደናቂ ፎቶ ይህ ነበር። ሰላም ሁኑ።